ለላ ሰላም ወርዷል ትላላችሁ። እንኳን ደስ አላችሁ። ህጉ በራሳቸው ፍላጎትና በራሳቸው አንስቶታል። እንግዲህ ህጉም እንዲነሳ ያደረኩት እኔ ነኝ እያለች ትገኛለች። ብዙ እኔ የምፈልገው ሰላማችሁ ነው እያለች ትገኛለች። ይህንን ክስ ለማንሳት አብርሽን ማሳመን ለኔ በጣም ከባድ ነገር ነበረ። ነገር ግን አንቺን ከልጅሽ መለየት ግድ ሆኖብኝ ነበረ። አንቺን ከልጅሽ መለየት ለኔ በጣም ከባድ ነገር ነበረ። ነገር ግን አብርሽንም ለማሳመን ለኔ በጣም ከባድ ውጣ ወረድ ነገር ነበረ። ለሁን እንደምንም ብዬ አሳምኘው ክሱ እንዲነሳ አድርጌያለሁ። ነገር ግን እናንተ የቀረባችሁ ሂዳችሁ መፈረም ነው። ከህግ የምትጨርሱት ነገር አለ የሚለው ላይ ትንሽ ጥርጣሬ ያሳድራል። የሚያስፈርሟችሁስ ለምንድን ነው? ፍርሚያው ለምን ያስፈልጋል የሚለው ደግሞ በስከ መጨረሻ ማብራራላችሁ ይሆናል። እስኪ የነሱን ድምጥ አዳምጠን ተመልሰን እንመጣለን። እንግዲህ ሉኤልና ሩታዬ አለይለያዩ ማለት ነው። እስኪ ሰምተን እንመለስ። ቀላል አልነበረም። ይሄንን ነገር ብዙ ነገሮች አሳልፋችኋል መሀላችሁ ነው እና ከዛ አንፃር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋራ ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ተረድታችሁ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ ክሱንም ስላነሳችሁልን ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ የራሴን ህይወት እኖራለሁኝ። ኢትዮኬ ልጁን ማየት ባለበት ጊዜና ሰዓት ያው ህግ ማስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጪ እኔ የራሴን መኖር የምፈልገው ሰላም እያሰብኩትን ነገር ነበር ያደረኩት ከቤተሰብ ጋር ተማክሬ ማለት ነው። በጣም ቤተሰብ ስለሚያውቅ ያንን ነገር ተወያይተን ነበር ያደረግነው። ግን ያው እሷን በጠበጣት ያ ነገር ደግሞ በጊዜ መፈታት አለበት ብለን ነው ቶሎ ደግሞ ወደ መብቱ የገባ ነው። እንደዛ ደግሞ ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቄያለሁ። ይሁን አሁን ያልፈው አልፍ እንጂ የማይሆን ሰጣ ገባ ውስጥ ተገብቶ ልክ እንደ እናት አባቱን እንደገደለበት በቀለኛ ተያይተን በጎሪጥ እየተያየን መኖር የለብንም ነው የኔ እንትን። ይሄ ደግሞ የሆነበት ምክንያት በእናንተ ትንንሾች ልጆች ምክንያት ነው ቤተሰብ ብዙ ነገር የሚያሳልፈው። ስለዚህ ያንን ነገር ቆም ብላችሁ አይታችሁ ሩታን ብትሆኚ እልህ አትጋቢ፣ ይቅር በቃ ያለፍሽው ብዙ ነገር አሳልፈሽ ተጎተሽ ሊሆንን ነገር ቆም ብላችሁ አይታችሁ ሩታን ብትሆኚ እልህ አትጋቢ፣ ይቅር በቃ ያለፍሽው ብዙ ነገር አሳልፈሽ ተጎተሽ ሊሆን ይችላል። ግን መመለስ አንችልም አይደል? አንድ ነገር ከሆነ በኋላ መመለስ አይቻልም። ያለፈውን መስተካከል ቢችል ሁሉም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎቼ ሰላም በያለሁ። ሰላማችሁ ብዝት ይበልልኝ። መጥቻለሁ። ላይክ ሼር ሰብ ማድረጋችሁ እንዳትረሱ። ኮፒ ሊንክ አድርጉልኝ። ስወዳችሁ እንግዲህ ደስ በሚል ነገር ነው የመጣሁት። እኔም በጣም ደስ ብሎኛል ይሄ ክስ ስለተነሳ። ምክንያቱም በጣም ያሳሰበኝ የነበረ በዚህ ክስ ልዑልና ሩታዬ መለያየት ነበረ። እናት ከልጁ ጋር አንድ አመት ሳይሞላው መለየት ማለት በጣም ከባድ ነገር ነውና ለእናትም ለልጁም ስቃይ ነው የሚሆንባቸውና ያ ነገር በጣም አሳስቦኝ ነበረ። እሱ ነበር እያሳሰበኝ የነበረው። እንግዲህ ሁሉ ነገሩ ተስተካክሎ ክሱ ተነስቶላቸው ብዙ እኔ ነኝ ይሄ ነገር እንዲነሳ ያደረኩት። አብርሽን ለማሳመን ብዙ ውጣ ወርድ ያለው እያለች ትገኛለች። እውነትም ይሄንን ካረክሽ መልካም ነው። ያው እንደዚህ አይነት ሰው ስትሆኚ ነው እኛ የምንፈልገው። መልካምነትሽ ማለት ሆነ የድሮ ማንነትሽ ሲመለስ ነው። ቤተሰቦቼ እናንተም ሀሳብ አስተያየታችሁ አስቀምጡልኝ። ሴትዮ መጥታለች። ለማውራት አልተመቸኝም፣ ላቋርጥ ተገድጃለሁ። በሌላ እስከምንገናኝ ድረስ በዚህኛው ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ ባይ። ጠፋብኝ ማወራችሁ ራሱ